ስሙን ለጠራ መታሰቢያውን ላደረገና ዜና ገድሉን ለሰማ በዚህ ዓለም ከችግርና ከመከራ በሚመጣው ዓለም ደግሞ ከገሃነመ እሳት የሚያድን ቃል ኪዳን ጌታችን የሰጠው ክብሩ ከ12ቱ ቅዱሳን ሐዋርያት ክብር ጋር የተካከለ ለኛ ለኢትዮጵያውያን የክህነት አባታችን የሆነ ከአራቱ ወንጌላት አንዱ የሆነውን የቅዱስ ማርቆስን ወንጌል የጻፈልን በግብጽ ሀገር ይደረግ የነበረውን በላም ቅርጽ የተሰራ ጣዖት ማምለክን በስብከቱ ስላስወገደ የላም ጌታዋ በሆነ በአንበሳ የተመሰለ ወንጌልን አስተምሮ ካህናትን ከሾመ በኋላ ለትንሣኤ በዓል ቅዳሴን ቀድሶ እንደፈጸመ ጣዖት አምላኪዎች ከቤተ መቅደስ አውጥተው አንገቱን በገመድ አስረው መሬት ለመሬት በከብቶች እያስጎተቱ ለ14 ቀናት ያሰቃዩትና በሚያዝያ 30 ቀን በሰማዕትነት ያረፈ ከ72ቱ ቅዱሳን አርድእትና ከ40ቱ ወንጌላውያን አንዱ የሆነ የስሙ ትርጓሜ ካህነ አምላክ ወይም የአምላክ ካህን ማለት የሆነ ወንጌላዊው ሰማዕት ቅዱስ ማርቆስ ዛሬ ጥቅምት 30 ቀን የተወለደበት ዓመታዊ መታሰቢያ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በወንጌላዊው በቅዱስ ማርቆስ ጸሎት ይማረን ይቆየን።